የተለየ ሃይማኖት ያለውን እኔን መስለህ ኑር አለበለዚያ ኢትዮጵያ አትሆንም ነው ያለው። ይሄ ነው ለኢትዮጵያን ለብዙ መቶ ዓመታት ሲያተራምሳት የነበረው። አንቀጽ 39 የመገንጠል መብት ጥያቄ ብቻ አይደለም፣ ብዙህነትን የማስተናገድ ጥያቄ ነው። ህዝቦች በራሳቸው ቋንቋ የመጠቀም መብታቸውን ነው የሚያረጋግጠው። ህዝቦች አካባቢያቸውን በራሳቸው እንዲያስተዳድሩ የማድረግ መብት ነው የሚያረጋግጥላቸው። ህዝቦች የራሳቸው ፖሊስ እንዲኖራቸው ነው፣ ከፈለጉ የራሳቸው ባንዲራ እንዲኖራቸው ነው በኢትዮጵያ ባንዲራ ስር። በሌላ አነጋገር ፌዴሬሽን ነው። ይሄ ፌዴሬሽን ነው የኤርትራን ደጋ ህዝብ ከኢትዮጵያ ጋር ያገናኘው። ይሄ ፌዴሬሽን ነው፣ የፌዴሬሽን አስተሳሰብ ነው ቆለኛውን ከኢትዮጵያ ጋር አብሮ መኖር ሳይፈልግ የነበረውን ቆለኛውን ግዴን ለምን ሞከረው እንዲል ያደረገው። ይሄ ፌዴሬሽን ሲፈርስ ነው ወደ ትግል የገቡት። ስለዚህ ብዙህነትን ሊያስተናግድ የሚችል ፌዴራል ስርዓት ነው የቀረጽ ነው። ከሌላ ሀገር ልምድ ብቻ ሳይሆን ከራሳችን ልምድ በመማር ብዙህነትን የሚያስተናግድ ስርዓት ነው የኛ ህገ መንግስታዊ ስርዓት። ብዙህነትን ከማስተናገዱ አኳያ አንቀጽ 39 ከነዚህ ነገሮች በተጨማሪ ኢትዮጵያዊ መሆን ያልፈለገ ሰው አስገድደን ኢትዮጵያዊ ነህ ልንለው አንችልም። ስለሆነም ኢትዮጵያዊ መሆን ካልፈለገ መሄድ ይችላል። አሁን እንግዲህ ከራስ አበበ አረጋ አነጋገር ጋር እናነጻጽረው። እኛን መስሎ ይኖር ካልፈለገ ግን እኛን መስሎ ይኖር። አንቀጽ 39 የሚለው እኛን መስሎ ይኖር የሚል ነገር የለም። ራስህን መስለህ ኖር። ኢትዮጵያዊ ለመሆን አንድ ሃይማኖት አያስፈልግም። ፈለከው አይነት ሃይማኖት ተከትለህ ኢትዮጵያዊ መሆን ትችላለህ። ኢትዮጵያዊ ለመሆን አንድ ቋንቋ አያስፈልግም። የፈለከው ቋንቋ እየተናገርክ ኢትዮጵያዊ መሆን ትችላለህ። ኢትዮጵያዊ ለመሆን አንድ አይነት ባህል አያስፈልግም። የፈለከው አይነት ባህል ኖሮ ኢትዮጵያዊ መሆን ትችላለህ። ምንነትህን ይዘህ ኢትዮጵያዊ መሆን ትችላለህ፣ ኩሩ ኢትዮጵያዊ መሆን ትችላለህ የሚል መንፈስ ነው። ይሄን እድል ከፈቀድለት በኋላ በዚህ ማዕቀፍ ውስጥ መኖር የማይፈልግ አሁንም ሰው ካለ ህዝብ ካለ የሚኖረው አማራጭ በጉልበት መጨፍለቅ ነው። በጉልበት ለመጨፍለቅ ቢሞከር ኦሮማይ ነው የሚሆነው፣ በዓሉ ግርማ እንዳለው ነው የሚሆነው። ከዛ የተለየ ውጤት አይኖርም። እንደዚህ አይነት አንድነትን ሊመርጥ የሚያስችለው አማራጭ አመቻችተን ስናበቃ አልፈልግም የሚል ካለ በሰላም የሚሰናበትበት፣ ነገር ግን አልፈልግም የሚልበት ምክንያት ማስቀረት በፌደራል አሰራር ይሄን አቅጣጫ ነው የተከተልነው። ይሄን አቅጣጫ ተከትለን ነው በኢትዮጵያ ደርግ በወደቀበት ጊዜ የሶቪየት ዩኒየን ፍርክስክሷን ያወጣቸው፣ ዩጎዝላቪያ ፍርክስክሷን ያወጣቸው። ኢትዮጵያን በተመሳሳይ አቅጣጫ ይዛ ትፈረካከሳለች ነበር የተባለው። ሳትፈረካከስ አንድ ሀገር ሆና እንድትቀጥል አድርገናል። ይሄ ለምንድን ነው? ጉልበት ስላለን አይደለም፣ ከደርግ የበለጠ አስፈራርተን ቀጥቅጠን አይደለም፣ ከደርግ በባሰ አንድ መሰረታዊ ለውጥ ነው ያመጣነው። የኢትዮጵያ አንድነት በህዝቦች ፍላጎት ላይ ብቻ ነው ሊመሰረት የሚችለው። ህዝቡ ኢትዮጵያዊ ነኝ ካለ ማንም አጉራ ዘለል መጥቶ ምንም ሊያደርግ አይችልም። የኢትዮጵያን አንድነት ለአደጋ ሊያጋልጥ አይችልም። በጽኑ መሰረት ላይ የተመሰረተ አንድነት ማለት በህዝብ እምነት ላይ የተመሰረተ አንድነት ማለት ነው። የኢትዮጵያ አንድነት በህዝብ ፍላጎት ላይ እንዲመሰረት ምንድን ያደረገው ህገ መንግስታዊ ስርዓታችን? እኛን መስለህ ኑር የሚለው ኢትዮጵያን ለማያራ ጦርነትና ብጥብጥ ዳርጓት የነበረውን አስተሳሰብ ማንንም ሳትመስል ራስህን መስለህ ኢትዮጵያዊ መሆን ትችላለህ የሚል አዲስ ስርዓት ነው ተግባራዊ ያደረግነው። ከዚህ ጋር በተያያዘ ደግሞ ተባብረን እንልማ፣ አብረን ስንኖር አብረን መጥፋት አይደለም አብረን መልማት ነው በበልጸግ ነው ብለን የልማት አቅጣጫ ቀየስን። ፌዴራሊዝምና የልማት አቅጣጫችን ሁለቱ ተሳስረው የኢትዮጵያ ህዝቦች በአጠቃላይ አንድነት ያዋጣናል፣ ህብረት ያዋጣናል የሚል ጽኑ አቋም እንዲይዙ አድርጓቸዋል። ብዙ ጊዜ የሚነሳው ኦብነግ ነው። ሶማሌ ክልል ኦብነግ ሰማይ ተንጠልጥሎ ነው የቀረው። አብዛኛው የሶማሌ ክልል ህዝብ አይቷል። ከኢትዮጵያም ከሶማሊያም ልምድ ተምሯል። ኢትዮጵያውያን ሆነን መኖር ያዋጣናል፣ ቋንቋችን አልተነካ፣ ሃይማኖታችን አልተነካ፣ ራሳችንን ማስተዳደር አልተከለከል፣ ስለዚህ ተባብረን መኖር ያስፈልገናል ብሎ ህዝቡ ስለደገፈ ነው ኦብነግ በሻቢያ ሳምባ እየተነፈሰ ያለው። አለበለዚያ ማንም ወታደር ሊያስቆመው አይችልም። ህዝብ እንዲህ ካለ ማንም ወታደር ሊያስቆመው አይችልም። የሸፈተ ህዝብ በወታደራዊ መንገድ ማንበርከክ አይቻልም። በተመሳሳይ መልኩ የሚነሳ የኦነግና የኦሮሚያ ነው። የኦሮሚያ ህዝብ ኦነግን ደግፎ ቢሆን ኖሮ እንኳን የኢትዮጵያ ሰራዊት የአፍሪካ ሰራዊት ተሰብስቦም ሊያስቆመው አይችልም። እንዲህ ያለ ህዝብ ማስቆም እንደማይቻል ከኤርትራ ልምድ አይተናል። በብዙ እጥፍ ይበልጣል የኦሮሚያ ህዝብ ከኤርትራ ህዝብ ቁጥር።
ኤርትራ ህዝብ እንዲ ያለለት አበቃ በተመሳሳይ መልኩ የኦሮሞ ህዝብ እንዲ ያለለትም ያበቃል ሌላ ድራማ ቢስተዳ ለውጥ ያመጣ ስለዚህ መፍትሄው ምንድነው እንቢ እንዳይለ ኢትዮጵያዊነት በኢትዮጵያዊነቱ ጠንካራ እምነት ያለው ህዝብ ስለሆነ ይሄን እምነቱን ማጠናከር ነው ፌደራል ህዝብ ያደረገው ይሄን በቋንቋው እንዲማር አደረገው ያካባቢውን በራሱ እንዲያስተዳድር አደረገው የራሱ ፖሊስ የራሱ ባንዲራ የራሱ ቋንቋ የራሱ ስም እንዲይዝ አደረገው በዚህ ምክንያት የኦነግ መፈክር ባዶ መሬት ላይ የተለየ ሃይማኖት ያለውን እኔን መስለህ ኑር አለበለዚያ ኢትዮጵያ አትሆንም ነው ያለ ከዚህ በፊት ትምክተኞች የሚያራምዱት ግን የአንድ ቋንቋ የአንድ ባህል የአንድ ሃይማኖት የአንድ ቤተሰብ ገመድ ኢትዮጵያን ከሀስ ከሰ አምጥቷታል ይሄንን አንቀበል ገባር ወንዝ የተለያየ ገባር ወንዝ ነው ወላይታዎች ወደ አባይ የተቀላቀሉት መቼ ነው አክሱምና ላሊበላ ሲቀላቀሉ አይደለም ይሄ ምንም ጥርጥር የለው ኦሮሞዎች ወደ አባይ ወንዝ የተቀላቀሉት መቼ ነው በአንድ ወቅት አልተቀላቀሉም በተለያየ ወቅት ሰሜን ያለው ኦሮሞ በጎንደር ዘመነ መንግስት ተቀላቅሏል ንጉስ እስከመሆን ደርሷል ሰሜን ያለው ቀድሞ ተቀላቅሏል አርሲ ያለው ወደ ኋላ ነው ከዚህ በፊት ትምክተኞች የሚያራምዱት ግን የአንድ ቋንቋ